ለ13ኛ ጊዜ በባለፈው ወደኩ እኮ ማሬ። አባቴም መጣሽ ይሉኛል ገና ከውጪ ሲያዩኝ ማሬ። ከባድ ነው በጣም ፖለቲካ ነው የሚሰሩብኝ አውቀው መሰለኝ። የኢትዮጵያ ነው አሻ ኢትዮጵያ ነው ነው እዚህ ዱባይ ጉቦ አሰጭም እንዴ? አረ ጉቦ እዚህ ሀገር አይቻልም፣ ወንጀል ነው። ስሚ የዚህ ሀገር እኮ ጦጣም ይነደዋል። የኛ ሀገሩ የአሜሪካ አይደለ? ግን ሁለት ምርጫ አለሽ። አንደኛው ተፈትነሽ አንብበሽ የምታልፊ ነው። አንደኛው ደግሞ ለነሱ ከፍለሽ 300 ምናምን ዶላር ከፍለሽ ያለማምዱሻል። እኔ ማሬ ተፈትነሽ 10,000 ድርሃም ነው የወጣበት። 10,000 ድርሃም ማለት እኮ እነሱማ 350 አሁን ስንት እንደሆነ አላውቅም። 350 ዶላር እዚህ ከከፈሻቸው ራሳቸው ያለማምዱሻል ምናምን። ዝም ብሎ ፈተና እዛው ይሰጥሻል፣ ራሳቸው ይሞላሉ፣ ያሳልፋል፣ ታልፋለሽ። የእንትኑ ግን ከሆነ ላይ ከባድ ነው፣ ማንበብ አለብሽ። ከዛ ሄደሽ እንትን ላይ ነው የምትፈተኚው። ገባሽ? መጀመሪያ ጽሁፍ ነው የምትፈተኚው፣ ከዛ ሮድ ቴስት አይደል? አዎ። እነሱ ግን እዛ እያስተማሩሽም ያለማምዱሻል። እኔ እንደዛ ነው ያደረኩት። ምን እኔ ከመማ ቁጭ ወይሳነብ ምን እንትን አስባለኝ 350 ዶላርን ከፍዬ ምን አጨቃጨቀኝ። ራሳቸው እዛው ጋር ይፈተኑሻል፣ ያለማምዱሻል። እሱ ቀላል ነው። እዚህ እንደዛ ሻይሉ ከሆነ ኮምፒውተር ላይ አይደለም ትፈተኝ፣ ትወድቃለሽ፣ ድጋሜ ሄደሽ ትፈተኛለሽ፣ ትወድቃለሽ፣ ድጋሜ ሄደሽ ትፈተኛለሽ። የኮምፒውተሩ ራሱ 6 ጊዜ ወድቄ በሰባተኛ ነው ያለፍኩት። እግዚኦ አባቴም እና የከበረሽ ታዲያ ምንድነው የምኑ ነው? የኮምፒውተሩ ወደኩ ልነግርሽ ነው። ሮድ ደግሞ 4 ጊዜ ወደኩኝ። አሁን ፓርኪንግ ላይ ነኝ። ሮድን 4 ጊዜ ወድቄ አለፍኩ። ፓርኪንግ ደግሞ አሁን የእንትኑ እኮ ነው 4ኛዬ ነው ከወደኩ። 4ኛዬ የምታስቢ ፋሲካ የቲክቶኩን ሰዎች ምናምን ጭንቅላትሽ ውስጥ ይመጣሉ። ኔቨር አይደለም ሰውዬው አጠገብ የሚፈትነኝ ሰውዬ አንድ አይነት ሰው ነው። የእንትኑን የቀየሩልኝ ጊዜ ደህና ሆኜ ነበር። ይሄ ሰውዬ ሳይው ፖሊስ እየመሰለኝ ደነግጣለሁ ውስጤ። ፋሲ ቢቀርስ አይቀርም እንዴ? አልቲሜትድ እኮ ነው የተከፈለልኝ 10,000 ድርሃም። ጊፍተሬ ነች ከአሜሪካ የከፈለችው። ብሩ አለምን ይቅለጥ። ስንት ብር? በኢትዮጵያ 350,000 ብር ስለሆነ ነው አውቀሽ የምትወድቂው። በወደኩ ቁጥርም እኮ ቅጣት አለው። ውድቃቱ ተስፋምስ ያለ ምኑ ነው የከበደሽ? ግን ምኑ የትኛው የከበደሽ? ቆይ እንደው በአላህ ስም ይሄ ሁሉ ጊዜ ወጥቷል። እኔም አላውቅም እባክሽ። አንድ ሰው መኪና ከተሰጠው አንዴ መኪና ወይ ሳይክል ወይ ዋና አንዴ ከከንትንታሽ በቃ ወዲያው ነው የምትለምጂ። አሁን ይሄ ፓርኪንጉ ማሬ መስመሩን ለምን ትነኪያለሽ ነው እንዴ? ብርቅቱ ራሱ ሲደረደር ይጋጭ የለ እንዴ ያልኩት። ኖርማል ነው። መስመሯን ለምን ነካሽ? ኔቨር እና እያጠበብሽ ነው ፓርክ የምታደርግ ሌላ ሰው ማጠብ አለብሽ። መሀል ላይ ማድረግ አለብሽ። እኔ ኢትዮጵያ አሁን አዲስ አበባ ስንት ቀን ነድቼ አውቃለሁ። ወፍ ነዳለሁ እኮ እንደ እብድ ነው የምነዳው። ስነዳ ራሱ ግን አዲስ አበባ ከነዳሽማ እንደውም አዲስ አበባ ነዳ ሰው እኮ ጠየኳት። ኢትዮጵያ ሆኖ መኪና የሚነዳ ሰው ማለት ነው የትኛውም ዓለም ላይ መንዳት ይችላል። የትኛውም ዓለም ላይ በጣም ኢትዮጵያ እኮ ፓርክ ስታረጊ ሜዳ አለ። እዚህ እኮ መስመሩ ላይ ነው የሚፈትኑኝ። እንትን እያለ መስመሩ ለምን ያሰሙታል? ኢትዮጵያ ከሰው ላይ ነው እንዴ ፓርክ የምታረጊው? ቆይ ሰው ላይ ነው እንዴ ፓርክ የምትጀምሪው? ሰዎች ላይ ነው እንደምናጅባቸው ኢትዮጵያ። ወይኔ ፋሲካ አንቺ አንድ ጊዜ እኮ ነው ቲክቶክ ላይ ተለቆ የኢትዮጵያ እንትን ተምትልሽ እንትንም አህያውም እየተጋፋ ሰው መኪናውም አብሮ ነው እየተጋጨ አብሮ። አዲስ አበባ እኮ ከባድ ነው መንዳት በጣም። አዎ እዛ ከነደሽ ከየትኛውም ቦታ መንዳት ትችያለሽ። አዲስ አበባማ እንዲህ ስትዞሪ ራሱ በጣም ከባድ ነው። ግን እኔ ይኸውልሽ ፓርክ እዚህ እኮ ችግሩ አሁን እንትኑ ላይ ገጥመዋል። ጢጢጢጢ ይላል። ልክ መስመር ስትሳሳች ጢጢጢጢ በቃ ልክ አንደኛውን ጢጥ ሲል በሁለተኛው እኔ የለውም ውሃውኛለሁ። ውሃ አቱኛ በቀጣዩ ውሃ አቱኝ። እኔ ሁሌም ለራሴ እንዲህ ነው ቃል የምገባው። እሺ ይሄኛውን አሸንፍ አይምሮሽን ነግረሽዋል። በቃ አንዴ ጢጢ ሲል በቃ ሁለተኛውን ጢጢ ይላል ብለሽ አይምሮሽን
አምላክ ይርዳኝ፣ አምላክ ይርዳኝ። እውነት 13 ጊዜ በታሪኬም ሰምቻለሁ። 13 ጊዜ ዜድን በባለፈው 12ኛው ድቄ መጣው ሳሳዝን አንቺ ዶንቆሮ አንቺ ጥርግርጌን አላወጣችኝ። በማግስቱ ሄጄም ወደኩኝ። ደግሞ 4 ሰዓት አስተምሮ ነው የሚፈትኑኝ። እንደ ጀብድ ደግሞ የምታወሪ ነገር እኮ ፋስታችሁ የዱባይ ከባድ ነው አሉ። ግን እኔ ደግሞ እኮ ወይ ቻርጃ ወይ አጅማን አይደለም ዱባይ ነው። ስሚ ዩቲ አሁን እኮ ሰው ልኩ ልትንቀባረር እኮ አትችልም። መኪና እንዲህ ምናምን አትይም እኮ 13 እንዲህ መኪና ይዘሽ እንዲቀብረ 13 ጊዜ ሰው እንደዛ ነው የሚልሽ። አትናገሪ። አሁን ከዚህ በኋላ 16 የምትወርቅ ስለሆነ አይነገርም። አይነገርም። ምን ይደኛል እዛ ጸሐፊዎቹ ማለት ነው። ለምን አተዩም ከእንትን ከከበደሽ ይሉኛል። አልተውም። እኔ ትምህርት ቤት ቀይራለሁ እንጂ ከትምህርት ቤቱ እኮ አይደለም ችግሩ አይደል ጋንጂ